ሚስቴ ወተት አልገዛም እንዴ? አልገዛሁኝም። ለምን? ያው ታውቂ የለ ወጪ በዛብኝ። ትላንት አንዴ ደሞዝ ተቀበልከው? እውነት ምንም ብር የለኝም። ሲጀምር አንተ ቀንድ እንጂ ትዳር አይደለም ያዝከው። ይሄ ልጅ ነው ያገናኘን። ልጅ ና ልጅን አንቺ ማታ ወይኔ ጭንቅላቴ። ለ20 ዓመት ስጠብቅህ ነበር። በአንተ አንድ ቀን ስህተት እናቴም ለ20 ዓመት እስር ቤት ገባች። እኔም ያንተን በጅን ስጎትት ኖርኩ። ማነህ? ያንተ ልጅ ነኝ። እንዴት ለ20 ዓመት ራስህን ስተተኝተህ ነበር? ያላምን የእውነት ግን ለኔ ወተት መግዣ አጣህ ነበር? እውነት ምንም ብር አልነበረኝ። ደሞዝህስ? ድንገተኛ ወጪ አጋጥሞኝ ነበር። ታዲያ ለምን ድጋፍን አልተጠቀምክም? ምንድነው ድጋፍ? ማይክሮ ፋይናንስን ነዋ። ምንድነው? በ30 ደቂቃ ብቻ እኮ ደሞዝህን ያበድሩህ ነበር። እውነትህን? ለማንኛውም ለመንግስትም ሆነ ለግል ሰራተኛ ያለምንም ቅድመ ክፍያ 100% ደሞዙን መበደር ይችላል። እና ምንድነው ማድረግ ያለብኝ? የናሽናል አይዲ እና የሰራተኝነት መታወቂያ ካለ አሁኑኑ መበደር ትችላለህ። የኑ ማገኛቸው? ባዮ ላይ ሊንክ አለልህ፣ ወይም ደግሞ በእነዚህ ስልኮች እየደወልክ መበደር ትችል ነበር። የእውነት አላውቅም ነበር። ብታውቅማ የሁሉ ነገር አይፈጠርም ነበር። ማነው? ሰላም፣ ማሳጅ ቤቱ እዚህ ነው? አዎ፣ ግባ። እሺ፣ ልብስህን አውልቅና እሱ ጋር ተኛ። እሺ። ተኛ እንጂ። እሺ። ሰላም ነው? ሰላም ነው። ምን ነው? ምንም ተኛ። እሺ። እንደውም ቢቀርብኝ ነው የሚሻለው። ምን አጠፋው? ምንም አይነት ነገር አልፈልግም። አሃ ይሁን። እንደዚህ ነገር እዚህ ቤት ውስጥ አይደረግም። ይሄ የተከበረ ቤት ነው። አትፍራሽ። እሺ። አሁን በስርዓት ተኛና ልሽ። እሺ። እንደውም ይቅርብኝ። ቆይ በሴት መነካቱን ነው የፈራኸው? አዎ። ወይ ወንድ ይሻለኛል። እሺ። ሰላም፣ እንዴት ናችሁ? እኔ ዶክተር ጋምጣው ነኝ፣ የስነ ልቦና አማካሪ ነኝ። ስለዚህ እዚህ ሁላችንም የተገናኘ ነው ስላለባችሁ ሱስ ግልጽ ሆናችሁ እንድናወራ ነው። ስለዚህ ከማን እንጀምር? እሺ፣ ካንተ እንጀምር። ሰላም፣ እንዴት ናችሁ? ናቲ ይባላለሁ። እኔ የማሳጅና የሞሮኮ ሱሰኛ ነኝ። አክቹሊ አሁንም የመጣሁት ከዛ ነው። ቀጥታ አልገባኝም። ማለት እንዴት ነው ማሳጅና ስቲም ውስጥ የሚደረጉ? አሃ፣ የሞሮኮ ዘማች ነው። ይቅርታ። እዚህ ያላችሁት ሁላችሁም ራሳችሁን ለመለወጥ ነው የመጣችሁት። ስለዚህ አንዱ ባንዱ ላይ ባይስቅ ጥሩ ነው። አንተ መቀጠል ትችላለህ። ሰላም፣ እንዴት ናችሁ? አዶናይ ነኝ። እንግዲህ ቲክቶክ ላይ ታቁኝ ይሆናል። የቲክቶክ ሱሰኛ ነኝ እኔ። ስሜ ማን ያልከኝ? አዶናይ። አይ ቲንክ የኔ ተራ ነው መሰለኝ። ስሜ በረከት እባላለሁ። ከ6 ዓመት ጀምሮ የጫት ሱሰኛ ነኝ። እንዴት በ6 ዓመት ጀመርክ? አያቴ ያካፍለኝ ነበር። አያቴ በማካፈል ያምናል። እንዲሁም ከጫቱ ጋር አብሮ ሲጋራ፣ አረቄ፣ ካቲካላ፣ ጠጅ፣ ቦርዴ፣ ኮረሪማ፣ ነጭ ሽንኩርት፣ ዝንጅብል። በቃ በረከት እናመሰግናለን። እሺ ወደ አንተ እንምጣ። እሺ እኔ ስሜ በርጠሚዮስ ነው። ኢንኬዝ ቲቪ ዜና ላይ ምናምን ካያችሁ ሰሞኑን በጣም ብዙ ሰው እየተገደለ ነው። አዎ ሰምተናል። እኔ ነኝ ገዳዩ። አክቹሊ ግን አሁን መግደል አቁሜያለሁ። ምክንያቱም በጣም ብዙ ሰው እየተባነነብኝ ስለሆነ፣ ፕላስ ደግሞ ሰዓት ራሱ ወይኔ ያመለጡኝ። ሰላም እንዴት ናችሁ? በቪዲዮ ዘና ፈታ እንዳላችሁ ተስፋ እናደርጋለን። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። መልካም ቀን ይሁንላችሁ። ባይ